እሺ ጤና ይስጥልኝ። አሁን ደግሞ ከ11 ጀምሮ እስከ 20 ያሉትን ቁጥሮች እንዴት እንደምንቆጥር ላሳያችሁ እሞክራለሁ። ብዙም አይከብድም። ለማስታወስ 10 ቁጥር እጁ ነው ብያችኋለሁ ባለፈው። 10 ቁጥር ከለሩ ትንሽ አይታይም። 10 እጁ ነው ብለናል። ስለዚህ ላይ ይመሰረታል ማለት ነው። ለምሳሌ 10 እጁ ከሆነ 11 ማለት እጁና እጁ ሲደመር እቺ ነው። እጁ እቺ ይሆናል ማለት ነው። ስለዚህ 11 እጁ እቺ ይሆናል። 12 ደግሞ ጁ 11 ያለ ሆኖ ጁ ኒ ይሆናል ማለት ነው። ባለፈው ኒ አይተናል። ኒ ሁለት ቁጥር ነው። ስለዚህ በእንደዚህ አድርገን መግለጽ እንችላለን ማለት ነው። ስለዚህ እዚህ ጋር ሰንጠረዡን ለመሙላት 11 ወርዳ አይተናል። ጁ እቺ ይሆናል። 12 ደግሞ ጁ ኒ ብለናል። 13 ምን ይላል? 3 ቁጥር ሳን ማለት ነው ብለናል ባለፈው። ስለዚህ በዛኛው ቪዲዮ ጁ ሳን ይሆናል ማለት ነው። 14 ደግሞ ሲሆን ጁ ዮን። 15 ጁ ጎ ጎ አታስተውሉ፣ ትንሽ ጎ ልቀይራል። ጁ ጎ። 16 ደግሞ ጁ ሮኮ። 17 ጁ ናና። 18 ደግሞ ጁ ሃቺ ጁ ሃቺ። 19 ጁ ኪው ጁ ኪው። 20 ይለያል። ኒ ጁ ነው 20 ኒ ነውና ሁለት ቀድማ መጣ። ኒ ሁለት ኒ ጁ። ይሄኛው ከ20 እስከ 100 ያሉትን ደግሞ በሌላ ቪዲዮ አሳያችኋለሁ። ስለዚህ በእንደዚህ አይነት መንገድ በቀላሉ እንቆጥራለን ማለት ነው። 11 ጁ ኢቺ ጁ 12 ጁ ኒ ጁ ሳን ጁ ዮን ጁ ጎ ጁ ሮኮ ጁ ናና ጁ ሃቺ ጁ ኪው ኒ ጁ። እንደዚህ እንቆጥራለን ማለት ነው። ኦኬ እቺ ስንት ነች? እሺ እቺስ እቺ ስንት ነች? ኮሜንት ላይ መልሱን ጻፉት። ስለዚህ ያው በጣም ቀላል ነው። በእንደዚህ አይነት መንገድ ቁጥሮችን እንቆጥራለን ማለት ነው። በሌላ ቪዲዮ ደግሞ ቀጥሎ ያሉትን ሊስት ይመጣል።